ባይለ ጸጋ ለመጀመሪያው የሰው ልጅ ተክቶ ምሳሌ እንዲሆነን የተሰጠ ነው። ወደ ሁለተኛው ስንሄድ ግን ይሄ ምሳሌ የጌቶች ጌታ የነገስታት ንጉስ ኢየሱስ ክርስቶስ ባይለ ጸጋው እርሱ ነው። የምድር ፍጥረታት ሁሉ የእርሱ የሆኑ የሰማይ ፍጥረታት ሁሉ የእርሱ የሆኑ በጭራሽ ሌሎች በሚያስተምሩት አስተምሮ አይደለም ቤተክርስቲያን የምታስተምረው። በአንድነቱ በሶስትነቱ የሚመሰገን ኢየሱስ ክርስቶስ በሥጋ ማርያም በምድር ሲገለጥ ከሰማይ ያልጎደለ ከአንድነት ከሶስትነቱ ያልጎደለ አስቀድሞ በቃልነቱ ይህን ዓለም የፈጠረ በሥጋ ማርያም ተገልጦ ደግሞ አካል በማድረግ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ በመንሳት በዚህ ዓለም ነገሮችን ሁሉ ሲያስተካክል ሲያደላድል የኖረ የጌቶቹ ጌታ ባይለ ጸጋ ተብሎ የተነገረው ኢየሱስ ክርስቶስ ነው። ለዚህ ወደ ምድር መጣ። ከጥንት ነበረ፣ በማይከለ ዘመን ነበረ አለ፣ ለዘላለም ይኖራል። ስለዚህ አስቀድሞ ዮሐንስ እንደተናገረ አስቀድሞ ቃል ነበረ፣ ቃልም እግዚአብሔር ነው፣ በእግዚአብሔር ዘንድ ነበረ፣ እግዚአብሔርም ነው ይላል። ያ ቃል ነው ገዝፎ በሥጋ ማርያም የተገለጠው፣ ረቂቁ በግዘፍ የተገለጠው፣ የማይጨበጠው የማይደሰሰው የማይታየው መለኮት በሥጋ ማርያም የሚጨበጥ የሚዳሰስ ሆኖ ተገለጠ። የምድር ገዢዎችን በሙሉ ነቢዩ ዳንኤል እንደተናገረው እነሆ በምድር ያሉትን ሸክላዎች ብረቶች እጅ ሳይነካው ከሰማይ የተፈነቀለ ድንጋይ በምድር ላይ ወርዶ በምድር ያሉትን ሸክላዎች በሙሉ በቅደም ተከተል ደመሰሳቸው፣ ሰባበራቸው፣ ስፍራውን እርሱ ያዘው ይላል። የጌቶች ጌታ የነገስታት ንጉስ ኢየሱስ ክርስቶስ ከሰማይ የአብ የባህሪው ልጅ ቅድመ ዓለም ያለ እናት ድህረ ዓለም ደግሞ ያለ አባት በሥጋ ማርያም የተገለጠው ኢየሱስ ክርስቶስ ወልደ አብ ወልደ ማርያም የምድር ጌታ የሰማይ ባላባት የሁሉ ፈጣሪ የሁሉ መጋቢ ሁሉን የሚያደርግ ባይለ ጸጋ የሚነሳ የሚሰጥ የሚያጨልም የሚያበራ ዳም ባይለ ጸጋም የሚያደርግ ምናልባትም ጤናም ሌላም ሁሉ ነገር በእርሱ ዘንድ የሆነ በምድር ላይ በነቢያት የተነገረው በሱባኤ የተቆጠረው ይፈጸም ዘንድ ወደዚህ ዓለም መጣ። ነገር ግን ከመጣ በኋላ ይላል ከመጣ በኋላ ተመልሶ ወደ ሰማይ አረገ። ብዙ ታሪክ ሰራ። ከልደቱ እስከ እርገቱ ያለውን ተመለከተ። ወደ ሩቅ አገር ሄደ። ባይለ ጸጋው ያለው ወደ ሰማይ አረገ። ሙታንን ይዞ ተነሳ። ተንሳ ዋንሳ ኩሎ ሙታነ ተነሳ። ብቻውን አይደለም፣ መቃብራትን ከፈተ። ሙታንን ይዞ ተነሳ። ይሄ የሚሞተው የሰው ልጅ ሥጋ ይሄ ግዘፍ የሚመሰብስ ሥጋ ረቂቅ ሆነ፣ ወደማይሞት ተለወጠ። ከግዘፍ ወደ ረቂቅነት ተቀየረ፣ ከፍ ከፍ አለ፣ ወደ ሰማይ ሄደ። ወደ ምስጋና ለመድኃኔዓለም ይሁን። የድንግል ማርያም ልጅ ይሄ ነው ባይለ ጸጋው ወደ ሩቅ አገር ሄደ ማለት ወደ መጣበት ከሰማይ ነው የመጣው። በሐዋርያት ሥራ እንደተነገረው ይህ ስም ከሰማይ የመጣ ስም ነው። ኢየሱስ የሚለው ስም ከሰማይ የመጣ ነው። ኢየሱስ የሚለው ስም በመልአኩ በቅዱስ ገብርኤል የተነገረ ነው። ስሙን ኢየሱስ ትየዋለሽ ብሎ የተናገረው የሰማይ መልአክ ነው። በዚህ ምክንያት ኢየሱስ ክርስቶስ ወደ መጣበት ወደ ከፍታ ሄደ። የድንግል ማርያምን ሥጋ ለበሰ፣ የእኛንም ሥጋ ከበረው። ክብር ምስጋና ለስሙ ይሁን። ሥጋችንን አከበረው። ሟቹንና ግዘፉን ሥጋ ረቂቅና ወደ ሕያውነት ቀየረው። ዘላለማዊነት ተስፋችን ሆነ።
ወደ ሩቅ አገር ሄደ ያለው ይሄ ነው። ነገር ግን ይመለሳል። ሲኖር ለብዙዎቻችን የጸጋ ስጦታ ሰጥቷል። ልዩ ልዩ ጸጋ ሰጥቷል። ባጭሩ የምናየው ይሄ ነው። 2 አይነት 3 አይነት ጸጋ በእኛ መካከል አለ። ለአንዱ 5 መክሊት ሰጠ ስንል ምናልባት ሊቃውንት እንደሚያስተምሩን ለአገልጋዮቹ ለነ ጴጥሮስ የተሰጠውን ክህነት፣ ለነ ሙሴ የተሰጠውን ሥርዓት፣ ለይሁዳም የተሰጠውን ቸርነት። ግን እሱ ብቻ አይደለም፣ ለሰው ልጆች ሁሉ ተሰጥቷል። ይሄ 5 2 እና 1 መክሊት የጸጋ ስጦታ ነው። ምንድነው አልኳችሁ? ለእያንዳንዳችን የሚሰጥ ስጦታ ነው። ተሰጥቷል። በመካከላችን ብዙዎቻችን መክሊታችን እንድናውቀው እግዚአብሔር ይርዳን። ማን ይርዳን? መክሊት አለን። የሌለው የለም፣ ያልተሰጠ የለም፣ ግን አልተገለጠም። ታዲያ መክሊታችን እኛ ምንድነው? የጸሎት ጸጋ የተሰጠው ሰው አለ፣ ግን የተወ የቀበረ አርቆ የቀበረ ዳግም ላለመጸለይ የተማማለ የመስጠት ስጦታ ጸጋ የተሰጠው አለ፣ ነገር ግን አርቆ የቀበረ አለ። ላለመስጠት በንፍገት የቀበረ የፍቅር ስጦታ የተሰጠው በጣም ብዙ ሰው አለ፣ ነገር ግን በጥላቻ አርቆ የቀበረ አለ። ቀይሮ አንድነት ስለ አንድነት ስለ በጎነት የማስተማር ጸጋ የተሰጠው አለ፣ ነገር ግን የማስተማር ጸጋውን አርቆ የቀበረ ምን ብነግራቸው አይሰሙ፣ ምን ለፍልፌ መቅረት ነው። እኛ መዝራት ብቻ ነው። ገበሬ ስራው መዝራት ነው። ማብቀል የሱ ስራ አይደለም በጭራሽ። የገበሬ ስራ መዝራት ብቻ ነው። ማብቀል፣ ማሳደግ፣ እንዲለመልም ማድረግ፣ ማበብና ማፍራት የእግዚአብሔር ስራ ነው። የማን ስራ ነው? የማን ስራ ነው? ስለዚህ እኔ ለፈልፋለሁ የሚል ነገር በጭራሽ ስተት ነው። ወንጌላዊ ዘሩን ይዘራል፣ አብቃዩ እግዚአብሔር ነው። በልባችን ያብቀልልን፣ የሚያፈራ ወንጌል ያድርግልን። ስለዚህ ብዙዎች አገልግሎታቸውን ቀብረውታል፣ ግን አርቀው የቀበሩት በገንዘብ ፍቅር ነው። አገልግሎታቸውን በጊዜያዊ ስልጣን ፍቅር አርቀው ቀብረውታል መንፈሳዊነታቸውን። ብዙዎቻችን የተሰጠንን ጸጋ ቀብረነዋል። እናትነታችንን፣ አባትነታችንን፣ ወንድምነታችንን፣ ዳኝነታችንን፣ ሕክምናችንን፣ ለሰው ልጆች አገልጋይ መሆናችንን ረስተን የቀበርን ብዙዎች ነን። ቀብረነዋል አርቀን። በገንዘብ ፍቅር ተቀብሮ ሐኪሞች ብዙዎች ሐኪሞች እያሉ ብዙ ሰው ይሞታል። በገንዘብ ፍቅር ሕክምና ተቀብሮ፣ ዕውቀት ተቀብሮ፣ መንፈሳዊነት የሌለ ሆኖ ተቀብሮ፣ በትዕቢት ኃላፊነት መሪነት በትዕቢት ምክንያት ተቀብሮ ፍትህ ከምድር ጠፍታለች። አንዳችን ለአንዳችን መልካሞች አይደለንም። አንዱ ለአንዱ ወጥመድ ሆኗል። አንዱ ለአንዱ ጉድጓድ ሆኗል። ጉድጓድ የሚቆፍር ሆኗል። አርቀን ፍቅርን አርቀን ቆፍረነዋል። ፍቅር የለም፣ በጎነት የለም። የተሰጠንን መንፈሳዊ መክሊት ስጦታ እየተጠቀምን አይደለም። ብዙዎቻችን በእጃችን አለ፣ ግን እየተጠቀምን አይደለም። ምንድነው ያለ መክሊት ብላችሁ አስቡ። የእንባ ስጦታ መክሊት የተሰጣቸው በእኛ መካከል እኮ አሉ። ባለቀሱ ጊዜ እንባቸው ሌላውን በሌላው ላይ ያለውን መከራ መመለስ የሚችል ጠርጎ ማጠብ የሚችል እንደዚህ አይነት እናቶች አሉ በመካከላችን። በእንባቸው የሕዝቡን ኃጢአት የሚያጥቡ፣ ለሕዝቡ ይቅርታ እንዲመጣ የሚያደርጉ፣ በስግደታቸው በመስገድ በመጸለይ አብዝተው የሚደክሙ መክሊት ያላቸው፣ ግን ትተውት የተኙ፣ ትተነው የተኛን የቀበርነው የረሳነው ክርስትናውን አርቀን ቀብረነዋል እኮ። ነገር ግን ወደ ደጎቹ ስንመለስ ይሄ አርቀን የቀበርነውን መንፈሳዊነት እንድናተርፍበት እግዚአብሔር ይርዳን። ማን ይርዳን? ለዚያ ነው ብዙ ነገር ያጣነው። አርቀን ቀብረነዋል። እጃችን ላይ ነበረ ልናተርፍበት የሚገባውን ጸሎት፣ ልናተርፍበት የሚገባውን መንፈሳዊነት፣ ደግነት፣ ቸርነት፣ የዋህነት፣ ቅንነት
በገላትያ 5 የተጻፉት መንፈሳዊ ፍሬዎች በረከቶች በሙሉ አርቀን ቀብረናቸዋል። ስለዚህ አጠገባችን የሉም፣ ግን ብዙ እኮ እናተርፍባቸው ነበር። ስለዚህ ገበሬውም በግብርናው በርትቶ አትራፊ እንዲሆን፣ ነጋዴውም በንግዱ ነግዶ አትራፊ እንዲሆን፣ መምህሩም በትምህርቱ በማስተማሩ አሁን አትራፊ እንዲሆን፣ ካህኑም በክህነቱ በአገልግሎቱ አትራፊ እንዲሆን፣ ሕዝቦችን እንዲያድን፣ ዘማሪውም በዝማሬው፣ ሰባኪውም በስብከቱ፣ ዳኛውም በዳኝነቱ በተሰጠን በአጠቃላይ በስጋም በመንፈስም በመንፈሳዊው በስጋዊውም ዓለም ውስጥ በተሰጠን ኃላፊነት እያንዳንዳችን ልንወጣ ይገባል። ሕዝብን ልናገለግል ይገባል። ታዲያ ታማኝ አገልጋይነት እንደ ሙሴ ስለ ሕዝቡ ቤተ መንግሥቱን ትቶ ሙሴ ዝቅ ብሎ የወገኖቼ ይሻለኛል ትኩር ብሎ የወገኖቹን ብድራት ተመለከተ ይላል። የተመቸውን ኑሮ ትቶ ወገኖቹን አሰበ። አገልጋይነት እንዲህ ነው። እኔ ከተመቸኝ ሌላው ገደል ይግባ አይደለም። ለሌላው ማሰብን ይጠይቃል። እናንተ በጎረቤታችሁ እናንተ ስለተመቻችሁ ጎረቤቶቻችሁ ሳይመቻቸው ስለቀረ ልታግዟቸው ይገባል። አገልጋይነት ይሄ ነው። እንደ ሙሴ ለሌላው ሙሴ በጣም መልካም ነበረ። ስለ ሕዝቡ ይጨነቅ ነበረ። በቃ ሕዝቡን ይቅርታ የማታደርግለት ከሆነ በመከራው ጊዜ የማትረዳው ከሆነ በቃ እኔን ከሕይወት መጽሐፍ ሰርዘኝ። እንዲያውም በአንድ ወቅት እግዚአብሔር ወደ መልካሙ ሕዝብ ወደሚታዘዘው ሕዝብ እኔን ወደሚፈራ ሕዝብ ልሾምህ እፈልጋለሁ ሲለው እግዚአብሔር የታማኝ አገልጋይ የአስተዋይ አገልጋይ ተመልከቱ፣ አካሄድ እንዲህ ነው። በመልካም በጥሩ ሕዝብ መካከል በሚታዘዝ ሕዝብ መካከል ትሕትና ባለው አድመኝነት ገንዘቡ ባልሆነ ጥል ክርክርን የሚንቅ መልካም የሆነ የሚጸልይ የሚባርክ የተባረከ ደግ የሆነ መልካም ነገር ገንዘቡ የሆነ በዚህ ሕዝብ መካከል ልሹምህ አለ ሙሴ። እንደዚህ አታድርግ እግዚአብሔር ሆይ፣ እንደዚያ ከምታደርግ ሕዝቡን ወደ ልቡ መልሰው አለ። እየሰማችሁ ነው? ሕዝቡን ወደ የት መልሰው? አልሰማችሁም? ወደ ልቡ መልሰው። እነሱን ከምታጠፋ እኔን ከሕይወት መጽሐፍ ሰርዘኝ። መልካም አገልጋይ ታማኝ አገልጋይ ይሄ ነው። እገሌ ከሚራብ እኔ ቢርበኝ ይሻላል። እናቶቻችን ድሮ እንግዳ ሲቀበሉ እነሱ እየተራቡ እንግዳ ይመግቡ ነበር። እነሱ ለእንግዳው አልጋ ሰጥተው መሬት ይተኙ ነበር። እንዲህ አይነት ነበረ በኢትዮጵያ የነበረው ደግነት፣ አገልጋይነት። እንግዳ መቀበል ከባድ አገልግሎት፣ አብርሃማዊ ልግስና አገልግሎት፣ ቸርነት ነው። ነገር ግን ዛሬ የለም። ስለዚህ ሙሴ ሕዝቡን ከምታጠፋ እኔን ብታጠፋኝ ይሻላል፣ ከሕይወት መጽሐፍ ሰርዘኝ። እንዲህ ያለ አገልጋይ ያስፈልጋል። እንደ ኢያሱ ያለ አገልጋይ በሙሴ ፋንታ ልሾምህ ነኝ ሲለው እኔ እንደ ሙሴ አይደለሁም። ሙሴ የዋህ ነው። ሙሴ ቅን ነው። ሙሴ ታማኝ ነው። ሙሴ ታዛዥ ነው። እኔ እንደ ሙሴ አይደለሁም ማለት። ይህንን ምቀኝነት ከምድር ስናርቅ ነው አገልግሎታችን፣ ስራችን ሁሉ የሚባረከው፣ ንግዳችን የሚባረከው፣ እያንዳንዱ ነገራችን 5 10 የሚሆነው 2 4 የሚሆነው እንደ ኢያሱ ስናስብ ነው። ለወንድማችን እኔ አልችልም ከኔ የተሻለ ሙሴ እኮ ደግ ነው። ዛሬ እኛ ለወዳጆቻችን ደጎች ናቸው እንላለን። ዛሬ ለወዳጁ የሚመሰክራል እዚህ ደግ ነው ብሎ እኔ የተሻልኩ ነኝ። እንደውም ስም እየሰጠን የእኛን ክብር ከፍ ለማድረግ ነው የምንጥረው እንጂ የወንድማችን ክብር ከፍ እንዲል መቼ እንጥራለን? ወንድሜ ከኔ ይሻላል እኮ አንልም። አቶ ገሌ እኮ ከኔ ይሻላሉ ጥሩ ሰው ናቸው እኮ ብሎ መናገር አሁን እኮ እንደ ነውር ተቆጥሯል። ለምን ጥሩ ናቸው ብዬ ከተናገርኩኝ ወይም ብላችሁ ከተናገራችሁ እናንተ ታንሳላችሁ ወይም እኔ ያንሳለሁ፣ እንደዚህ እናስባለን። ማን ይናገር? ወይዘሮ ገሌ ጥሩ ናት፣ ወይዘሪት ገሌ እንዲህ ደግ ናት ብሎ መናገር አይቻልም። ለምን? እሷ ደግ ከተባለች እኛ ደጎች ላንባል ነው ብለን እንደው የምናስበው እንደዚያ ነው። ኢያሱ ያደረገው ለኔና ታማኝ አገልጋዮች እንዲህ ናቸው፣ አትራፊዎች ናቸው። እኔ አልችልም እየቻለ እኔ አቅም የለኝም። ሙሴ ደግ ሰው ነው፣ አንተን ይፈራል አለ። ስለ አንተ ነው የሚጨነቀው። እንደ ሙሴ አይደለሁም። ያኔ እግዚአብሔር ምን አለው? ኢያሱን ከሙሴ ጋር እንዳለው አለው። የሰማችሁ ነው።
ከሙሴ ጋር እንዳለው ካንተም ጋር አለው፣ ካንተም ጋር እኖራለሁ። ሙሴ እንደረዳው እረዳሃለሁ። ሙሴ ጋር እንደነበርኩ እኖራለሁ። ሙሴ እንዳነጋገርኩት አነጋግራለሁ። አይዞህ፣ አንዳች ነገር አይጎድልብህም። መልካሞች ስንሆን ለሌሎች ስናስብ አገልግሎት ማለት ይሄ ነው። እግዚአብሔር ለኛ ያስባል። ለሌሎች ስንታዘዝ እግዚአብሔር እኛን ይታዘዛል። ሌሎችን ስንሰማ እግዚአብሔር እኛን ይሰማል። ለሌሎች ቅኖች ስንሆን እግዚአብሔር የምንፈልገውን ጎደለብን የምንለውን በምድር ይሰጠናል፣ ድካማችን ያበረታዋል። ስለዚህ ይህ አገልግሎት ኢያሱ የተቀመጠው እንደ ሙሴ መብራት አልችልም ሲል ትችላለህ፣ እኔ ሙሴን እንዲችል እንዳደረግ እኔም ደግሞ አስችላለሁ። እግዚአብሔር ያስችለን፣ እግዚአብሔር ያስችለን። እስቲ አገልግሎት በየቢሮው እንጀምር። ዛሬ በየቢሮው አገልግሎት እኮ የለም፣ ቢሮዎች ተዘግተዋል እኮ ብዙዎቹ። ዋዘኛ ዋዛ ፈዛዛ ብቻ በየቢሮው ያለ በየመስሪያ ቤቱ የፍትህን መስሪያ ቤት ብቻ አይደለም፣ በጠቅላላ በኢትዮጵያ የመንግስት መስሪያ ቤቶች፣ መንፈሳዊ መስሪያ ቤቶች፣ ቤተ ክህነቱም ቤተ መንግስቱም ተመሳሳይ እስከሚመስል ድረስ አገልግሎት ህዝቡ አገልጋይ ፈልጎ በየቢሮአችን ሲመጣ የለም፣ ለምሳ ወጥተዋል መሪው፣ ለሻይ ልንወጣ ነው። ሰውን የሚያክል የከበረ ፍጥረት ንቀን ስንወጣ ስንገባ አገር እንዴት ይባረክ? በር እየዘጋን በሰዎች ላይ እንዴት እግዚአብሔር በሩን የሰማይ በር እንዴት ይክፈት? በእኛ አመፃ በእኛ ክፋት። አገልግሎት ማለት ይሄ ነው። በየቤታችን በየቢሮአችን ሰዎችን የምናነጋግርበት መንገድ፣ ባለጉዳዮች በቤታችን በቢሮአችን ሲመጡ የምንቀበልበት አቀባበል። እግዚአብሔር በጣም በጣም ተቀይሟል በምድር ላይ አሁን ያለው እሱ ነው። በቃ የሚኮፈስ ብቻ ነው። ዝቅ ይበል። የእግዚአብሔር ቃል በሚገባ ሲነግረን ከክርስቶስ ከራሱ እንድንማር ነው። እንደ ሙሴ የሚያለቅስ አልቃሻ አገልጋይ ከመድኃኔዓለም የሚማር የአገልጋይ ባህሪ ይሄ ነው። ከመድኃኔዓለም መማር ነው። የአገልጋይ ባህሪ ከመድኃኔዓለም መማር ነው። የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እዚህ ማርቆስ ወንጌል ምዕራፍ 10:45 ላይ ነው። እኔ ግን በመካከላችሁ እንዳገልጋይ ነኝ ይላል። እስኪ ሁላችሁም በሉ፣ እኔ ግን በመካከላችሁ በሉ። አይሰማም? እንዳገልጋይ ነኝ። ይሁላችሁ ሉቃስ 22:27 ላይ ነው። ጌታ ዘንበል ብሎ እያገለገለ በመካከላችሁ እንዳገልጋይ ነኝ ይላል። እና ከዛሬ ጀምሮ አገልጋዮች ያድርገን። በያለንበት በተሾምንበት በተሰጠን ኃላፊነት ሁሉ ገብተን አትራፊዎች ለመሆን እንድንችል እግዚአብሔር ይርዳን። ያ ካልሆነ ንግዱ ባዶ ነው። ያ ካልሆነ ግብርናው ባዶ ነው። ያ ካልሆነ ሁሉ ነገር ባዶ ነው። መብራት ኃይል ምናምን፣ የውሃ ኃይል ልማት ምናምን፣ የሁሉ ሚኒስተር የሚኒስተሮች ሚኒስተር ሁሉ እግዚአብሔር ስለሆነ ስለዚህ ዛሬ እንጀምር። ቢሮአችን ለአገልግሎት ሲመጡ ሰዎች ቁጭ ብድግ ብለን እንቀበላቸው። ያን ጊዜ እንባረካለን። ያን ጊዜ ምድር ትባረካለች። ያን ጊዜ የሰማይ በረከት የሰማይ መስኮቶች ይከፈታሉ። ያን ጊዜ ያጣነውን እናገኛለን። ያን ጊዜ የተራቆትነውን እንጎናጸፈዋለን። ያን ጊዜ መራባችን ይጠግባል። ያን ጊዜ መጠማታችን ይረካል። ያን ጊዜ መጨለማችን በክርስቶስ ይበራል። ያን ጊዜ መታሰራችን ይፈታል። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። እንዲህ ያለውን አገልግሎት ዛሬ እንጀምር። አንጀምር? እየሰማችሁ ነው ሁላችሁ? ከዛሬ ጀምሮ ከነገ ጀምሮ ሰኞ ነው። ቢሮአችን ውስጥ የምንችለውን እንችላለን፣ እማንችለውን አንችልም ነው ማለት ያለብን እንጂ ኩራት ለምንድን ነው? ምን ያህል ዘመን ለመኖር ነው? እና እግዚአብሔር አደራ ብሏችኋል። መክሊት ቀባሪዎች፣ ሹማምንቱ፣ በአጠቃላይ መንፈሳውያኑም ስጋውያኑም ሁላችንም እንደ ክርስቶስ ዝቅ ብለን አገልጋዮች እንድንሆን እግዚአብሔር ይርዳን። ያን ጊዜ ፍቅር ይሰፋል። ዝቅ ብለን በቢሮአችን ወንድሜ፣ አባቴ፣ እህቴ ምን ልርዳሽ ጎንበስ ቀና ስንል ያን ጊዜ እግዚአብሔር አብሮን ይሆናል። ያን ጊዜ እነዚህ ሰዎች ተደስተው ይመለሳሉ። ምንም ባናደርግላቸው ቁጭ ብድግ ብለን ስንቀበላቸው፣ ቁጭ ብድግ ብለን ስናስተናግዳቸው
ባናሟላላቸውም ደስ ብሏቸው ይመለሳሉ። ያን ጊዜ እግዚአብሔር በእኛ ቤት በረከት ያመጣል። በእነዚያ ሰዎች ደስታ እግዚአብሔር ይደሰታል። ስለዚህ እንዲህ ያለውን አገልጋይ ወደ ደስታ ግባ ይለዋል ጌታ። እንዲህ ያሉትን አገልጋዮች ኑ ሀቤ ቡሩካኑ ለአቤ ትረሱ መንግሥተ ሰማያት ዘድልው ለክሙም ቅድመ ይትፈጠር ዓለም። እናንተ የአባቴ ቡሩካን ኑ ዓለም ሳይፈጠር የተዘጋጀችላችሁን መንግሥተ ሰማያትን ውረሷት። ወደ ጌታችሁ ወደ አባታችሁ ደስታ ግቡ። ዛሬ ይሄ ነው። ወደ አባታችን ደስታ ለመግባት ያብቃን። ወደ አባታችን ደስታ ለመግባት ያብቃን። ያን ደስታ የሚያገኙ በራቸውን የልባቸውንም ደጅ የሚከፍቱ ናቸው። ክፉዎችን ግን እንዲህ ይላቸዋል፣ ሆሮ ምን እርጉማን ውስተ እሳት ዘለዓለም እሉ ለሰይጣን ወመላእክቲሁ። እናንተ ክፉዎች ከኔ ሂዱ፣ የሰጣችሁን ቀብራችኋል። ይሄ ነው ቀብራችኋል። ደግነት ሰጥቻችሁ በክፋት ቀይራችሁት ቀብራችሁታል። መልካምነት ሰውነት ሰጥቻችሁ በአውሬነት በጠላትነት በክፉ መንፈስ ቀብራችሁታል። መታዘዝን ሰጥቻችሁ ባለመታዘዝ ቀብራችሁታል። ብርሃንን ሰጥቻችሁ በጨለማ ቀይራችሁታል። እውነትን ሰጥቻችሁ በሐሰት ቀይራችሁታል። ከኔ ሂዱ አላውቃችሁም። ነገር ግን ታማኝ አገልጋይ አስተዋይ አገልጋይ በንጉሥ ይወደዳል። እኔ አገልጋይ ነኝ አለች እመቤታችን። እመቤታችን ምንድን ነው ያለችው? እስኪ መልሱልኝ፣ አልሰማችሁም? አገልጋይ ነኝ፣ አዎ ባሪያ ነኝ። በጣም ይገርማል። የትህትና እናት አስተዋይ ናት። ይገርማል። የአምላክ እናቱን አልተመጻደቀችም። ምክንያቱም መጪው ጊዜ ሁሉ ነገር የሷ እንደሆነ ታውቃለች። እግዚአብሔር ሰፊ በረከት እንደሰጣት የምናውቀው እኔ ራሷን ዝቅ አድርጋ ምንም ነገር የአምላክ እናት ነኝ እኔ ነኝ ለምን ሞታለሁ ብላ እንኳን አትከራከርም። በደረሰባት መከራ ሁሉ ልጄ ባጠቡ ጡቶቼ ባቀፉ እጆቼ ካንተ ጋራ አንተን ተሸክሜ አንተን ባዘሉበት ጀርባዬ በተለያየው ነገር በእግሮቼ እባክህ እያለች ስለምናለች እንጂ እንዴ እኔ እናትህ እኮ ነኝ ብላ። አሁን በዘመናችን ያለ የሹማምንት እናቶችን ተውና ሚስቶች ያዙ ይልቀቁኝ እኮ ነው የሚሉት። የሹመኛ ሚስት ከሆነች በቃ አለቀለት። የባለስልጣን እናቶች ከሆኑ በዚህ ዘመን በጣም ከባድ ነው። የባለስልጣናቱ ሁሉ ባለስልጣን የጌቶች ጌታ የነገስታት ንጉሥ የኢየሱስ ክርስቶስ እናት ድንግል ማርያም ግን አዎ ትጸንሲ ሲላት የእግዚአብሔር መልአክ ወደ እሷ ቀርቦ እንዴት ይሆናል? መሬትም ያለ ዘር ስለማታፈራ ይህ እንዴት ይሆናል? ያለ ወንድ ጋራ ከወንድ ስለማላው ወንድ ጋር ስለማልሄድ በንጽህና በቅድስና ስለምኖር ትጸንሻለሽ ማለት ምን ማለት ነው ብላ የእግዚአብሔርን መልአክ ስታነጋግረው ኤልሳቤጥና ዘካርያስ ሲያነጋግሩት ዘካርያስን እመን አትመን ብሎ አልተከራከረም። ተቀበለኝ፣ እኔ ከሰማይ ነው የመጣሁት በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ዘካርያስን አነጋገረው። ራይሆንም ሚስቴም የሴትነት ጠባይዋ ተለይቷል፣ አቅም የላትም፣ እኔም ጉልበት የለኝም፣ እንዴት ይሆናል ሲለው ይህ እስኪሆን ድረስ ዲዳ ትሆናለህ ብሎት ብቻ ነው ሄደው። እመቤታችን ግን ጥያቄ ያቀረበች እንዴት ይሆናል ብላ በጠየቀች ጊዜ በማስተዋል ነው። ያን ጊዜ የነገስታት ንጉሥ የጌቶቹ ጌታ የኢየሱስ ክርስቶስ እናት ናትና ምልክት ሰጣት። ከዚያ በኋላ የደረቀው ለምልሞ ተመለከተች። በቤተ ዮሴፍ የደረቀው ለምልሞ ተመለከተች። ያን ጊዜ አሁን በውስጧ ሰላማዊነት መንፈሳዊነት ስለነበረ ስላልተለያት ግራ አልተጋባችም። ያን ምልክት ካየ በኋላ ካሳያት በኋላ ለእግዚአብሔር እኮ የሚሳነው ነገር የለም። እስመ አልቦ ነገር ዘይሳኑ ለእግዚአብሔር እኮ የሚሳነው ነገር የለም አለና ሲያስረዳት ይኩነኒ በከመ ትቤለኒ መልአከ እግዚአብሔር እንደ ቃል ይሆንልኝ አለች። እኔ አገልጋይ ነኝ ነው ያለችው። ገና
በጣም በቤተ መቅደስ መጽሐፍ ቅዱስን እያነበበች ናሁ ድንግል ትጸንስ ወትወልድ ወልደ የሚለውን ንባብ ስታነብ እኔ እኮ ነኝ ብላ ደረቷን አልነፋችም። ከዚህች ሴት መልካም ሴት ደግ ሴት ደርሼ እድሜ ሰጥቶኝ እድል ደግሞ አግኝቼ ባገለገልኳት አለች ይላል። እንዲህ ያለው መንፈስ እግዚአብሔር ያሳድርልን። አስተዋይ አገልጋይ በንጉሥ ዘንድ ይወደዳል። እስኪ በሉላችሁ። አይሰማም፣ ድገሙት። በንጉሥ ዘንድ ይወደዳል። ይሄ ነው ዛሬ ትምህርቱ፣ ይሄ ነው አስተዋይ አገልጋዮችን የሚለይ ሚዛን ነው። ዛሬ ከማስተዋል የወጡ አገልጋዮች በእናንተ በኩልም በእኛ በኩልም በቤተ መንግስቱም በቤተ ክህነቱም ጥያቄ ምልክት አለው። በየሥራ ዘርፋችን የተሰጠንን መክሊት እንዳንቀብር እግዚአብሔር በምሕረቱ ይጎብኘን። አሁን በሚገባ ምድራዊውን ክብር ትተን ሰማያዊውን የምናስብበት፣ የሚሞተውን የሚፈርሰውን የሚበሰብሰውን ትተን ዘላለማዊነትን ገንዘብ የምናደርግበት አስተዋይ አገልጋይ ያድርገን። እኔ ለማስተማር የቆምኩት በቅቻ አይደለም። እኔ ለመዘመር የቆምኩት በቅቻ አይደለም። እኔ ለመቀደስ የቆምኩት በቅቻ አይደለም። እግዚአብሔር አገልጋይ እንደሆን ስለፈቀደ ብቻ ነው። የእርሱን ፍቃድ ለመፈጸም ቆሜያለሁ ማለት መቻል አለብን። እኔ እኮ ባለጸጋ የሆንኩት አሁን ሀብት የሰጠኝ እኮ በእኔ ጥረት አይደለም በሉ፣ እግዚአብሔር ነው የሰጠኝ በሉ። እኔ ባለስልጣን ነኝ ብለን በስልጣናችን የምንመካ ሳይሆን ይህን ስልጣን የሰጠኝ አንተ ነህ፣ አሁን ሕዝቡንም አገለግልበት አድርገኝ በሉ። እያንዳንዱ መክሊታችን ይህንን ይመለከታል። አስተዋይ አገልጋይ በንጉሱ በእግዚአብሔር ዘንድ የተወደደ ብቻ ነው፣ ሌላ ቋንቋ የለውም። ሰሎሞን አስተዋይ አገልጋይ በምድር ላይ በጌቶቹ ባለቆቹ እንደሚወደድ ሁሉ ታማኝ አገልጋይ በምድር ላይ በሚመሩት ባለቆቹ እንደሚወደድ ክብር እንደሚሰጠው ሁሉ ለእግዚአብሔር የታመኑ ታማኞች ሁሉ በእግዚአብሔር ዘንድ የታመኑ ናቸው፣ የተወደዱ ናቸው የሚል ነው። ቸሩ አምላክ ስላስተማረን ስለመከረን ክብር ምስጋና ለስሙ ይሁን። ስለዚህ ቸር አገልጋይ ማን ነው ይላል። ማናችን እንሆን ቸርነት በጎነት በእኛ ዘንድ ገንዘባችን የሆነ ቸር አገልጋዮች ያድርገን እግዚአብሔር። ቸር አገልጋይ የቀበረ ነው ወይስ ደግሞ ያተረፈ የሚል ነውና ንግዳችን ትርፋማ እንዲሆን እግዚአብሔር ይርዳን። ደግሞ እዚህ ትልቅና እኛ የሥጋውን ገበያና ንግድ ብቻ ነው፣ መንፈሳዊው ንግድ ላይ ደግሞ አትራፊዎች ለመሆን ያብቃል። ምነው ዝም አላችሁ? ይሄ እኮ ገበያ እኮ ነው። ገበያ አይደለም ይሄ? ምነው ዝም አላችሁ? ገበያ አይደለም? ምን አይነት ገበያ? በትክክል አግኝታችኋል። ይሄ እኮ ገበያ ነው። ስለ ነፍሳችን እኮ የምንገበያይበት ነው። ስለ ነፍሳችን ብዙ ከመምህራን የምንቀበለው መምህራንን የምንጠይቀው፣ ከአባቶች የምንቀበለው አባቶችን የምንጠይቀው ይህ ትልቅ ገበያ የነፍስ ገበያ ነውና አትርፈን የምንመለስ ያድርገን እግዚአብሔር። ስላስተማረን፣ ስለመከረን፣ ስላረጋጋን ቸር አገልጋዮች እንድንሆን አቅጣጫ ስላሳየን እግዚአብሔር የተመሰገነ ይሁን። አስተዋይ አገልጋዮች፣ አስተዋይ ሰራተኞች ያድርገን። የሰራተኝነትና የሥራ ትንሽ የለም። ትንሽ የሚሆነው ውሸትና መልካምነት ሲለየው ብቻ ነው። ገዳይ ከሆነ ነው፣ ጥፋት ከሆነ ነው፣ ጨለማ የሚመስል ነገር ካለው ትንሽ ነው እንጂ የሥራም የሰራተኛም ትንሽ የለም። እርግጠኛ ነኝ ነገ በየቢሮአችን ስንገባ ታማኝ አገልጋዮች ለመሆን ራሳችን እንደምንጀምር ተስፋ አድርጋለሁ። እህቴ እንኳን ደህና መጣሽ ብለን ቁጭ ብለን አሁን አንዳንድ መስሪያ ቤቶች ተማሪዎች ተመርቀው ሲወጡ ሌላም የመንግስት የፖሊስ ኃይሎች ሊሆኑ ይችላሉ፣ ወታደሮች ሊሆኑ ይችላሉ፣ ሐኪሞች ሊሆኑ ይችላሉ። ብቻ ተመርቀን ስንወጣ ከትምህርት ቤት ቃል እንገባለን። ይህንን እጃችን ዳኛም ወደ ዳኝነት አገር መሪም ቀኝ እጁን እንዲያድጉ አውጥቶ ነው። ምን ማለት ነው ይሄ? ቀኝ እኮ የእግዚአብሔር ነው፣ ኃይል ነው። በእግዚአብሔር ስም ይህንን እፈጽማለሁ ብለን ሁላችን ልክ ወደ ስራው ስንገባ እጃችን አውጥተን የገባነውን ቃል ኪዳን ገደል ጥለነው ነው የምንገባው። ገንዘብ ነው ብቅ የሚለው እጃችን እንዲታጠፍና ወደ ውስጥ ይገባና እውነታችን ይታጠፍና ገንዘብ ብቅ ይላል ወደ ላይ። ያኔ ሰው መናቅ እንጀምራለን። ስልጣን ብቅ ይላል። ስጋዊ ስልጣን ደካማ ነው። ያን ጊዜ ሰዎች እንንቃለን።
እና ተስፋ አደርጋለሁ ነገ ትጀምራላችሁ አይደለም? አብረን እንጀምር። በየቢሮው ማጭበርበሩን ትተን ሰዎችን በአግባቡ እናስተናግድ ነው ወይስ አይሆንም? እናደርጋለን። ቸሩ አምላክ ከሁላችን ጋር ይሁን። አስተዋይ አገልጋይ በንጉሥ የሚወደድ እንደሆነ ሰምተናል። እግዚአብሔር የሚወደው አገልጋዮች ያድርገን። እግዚአብሔር በቤታችን መልካም አገልጋዮች፣ በስራችን በስራ ቦታችን መልካም አገልጋዮች፣ በጎዳናዎች ሁሉ መልካም አገልጋዮች፣ በንግግራችን ባረማመዳችን ሰዎች የሚማሩብን መሆን አለብን። በነገሮች ሁሉ ሰዎች የሚማሩብን መሆን አለበት። በመቅደሳችን ይህንን የአገልግሎት ጽናት ስላስተማረን ስላከበረን እግዚአብሔር የተመሰገነ ይሁን። እስቲ ከመቀመጫችሁ ብድግ በሉ። የራቃችሁ ቀረብ በሉ። አንድ ሚስጥር ልነግራችሁ ብዬ ነው። ስፒከር ስለሆነ ወደዚያ እንዳይሄድ ዝም ብዬ ልናገር ነው። እስቲ ቀረብ በሉ ወደዚህ። ዙሪያው ድምፁን የሰማችሁ ያው ሚስጥር ልናገር ነው። እስቲ ሚስጥር የምትይዙና የማትይዙ መሆናችሁን ላያችሁ ነው ዛሬ። አሁን እኮ ሚስጥር የለም። ሚስጥር ብዬ አሁን ለአንድ ወንድሜ ብነግረው አይ ፋንታ ሚስጥር ብሎኛል አደራ እንዳትናገር ብሎ ይናገራል። ከዚያ ደግሞ ያኛውን ሰው እንደዚያ ይቀበልና አደራ ብሎኛል ብሎ ደግሞ ይናገራል። ሚስጥር ሆነ። አሁን አንዷ እህታችን እዚህ ሚስጥር ብላ ለአንዷ ጓደኛዋ ትናገራለች። አደራ ሚስጥር ነው ብላ ነው የምነግራት። ከዚያ ደግሞ እሷ ትቀበልና ሚስጥር ነው ገሊታ ናት የነገረችኝ፣ ግን አደራሽን ለሰው አትንገሪ ይባላል ወይ? ሚስጥር ነው ይሄ? ሚስጥር እኮ የሚይዝ ሰው ጠፋ። ኧረ እግዚአብሔር የሚስጥር ሰው ያድርገን። የሚስጥር ወዳጅ ጓደኛ ጎረቤት ያድርገን። በስራ ቦታ ሚስጥር የለ። ኧረ እናንተን ተውት። በእኛስ መካከል ሚስጥር አለ ብላችሁ ነው? ከባድ እኮ ሆኗል። ኧረ እግዚአብሔር የሚስጥር ሰው ያድርገን። እዚያ መካከል አንድ እንቅፋት ስለነበረ በታቦር ተራራ ሚስጥረኛ ሶስቱን ነው ይዞ የሄደው። ግን ሌሎቹ ሚስጥር አዋቂዎች ናቸው። ግን ደግሞ እንዳይሰናከል ይሁዳ ከሚስጥር ስለወጣ ደግሞ ከክፋት ወደ ክፋት እንዳይብስ ርራይ አድርጎለት እግዚአብሔር ነው እድል የሰጠው። እግዚአብሔር እድል ሰጠን። ምን ሰጠን? እድል እኮ ነው ዛሬ ያገኘነው። አላገኘንም? ዛሬ ያልመጡ ሰዎች እኮ ነገ ቢሮ ስንገባ የኛን እርግጠኛ ነኝ እንደምንጀምር እኔንም ጨምሮ ነው። ማንም ሰው ወደ ቢሮአችን ሲመጣ ግባ እንትና ያናግራ እንደማንል ተስፋ አደርጋለሁ። የምንችለውን ማድረግ ተገቢ ስለሆነ ማለት ነው። ዛሬ እግዚአብሔር አስተምሮናል አላስተማረንም? መልሱልኝ። ነግሮናል አልነገረንም? መክሮናል አልመከረንም? ስለዚህ ወደ ደስታው ስፍራ ወደ ጌታችን ደስታ ወደ ክርስቶስ ደስታ ከሙሽራው ጋር አብረን ወደ ሰርጉ ቤት ለመግባት የኛ ድርሻ አጃቢ ለመሆን ነጭ መልበስ ነው ተባብለናልና ነጭ ለብሰን ከሙሽራው ጋር ወደ ደስታው ስፍራ ወደ መንግሥተ ሰማያት ለመግባት ያብቃል።